በረከት በሰዎች ህይወት ላይ ያስታውቃል። የተባረከ ሰው ያስታውቃል። የተባረከ ቤት ያስታውቃል። ለውጥን ያመጣል። በረከት ማለት ገንዘብ ማለት አይደለም። ሰው በጣም ብዙ ገንዘብ ኖሮት ያልተባረከ ሊሆን ይችላል። ገንዘቡን በተለያየ መንገድ ሊያመጣው ይችላል። ሽሮ ይጣፍጣል አንቺ ቤት ስበላው፣ አንቺ ቤት ስበላው እዛኛው ጋር ከበላሁት ጮማ አንቺ ቤት የምበላው ሽሮ ግን የተለየ ነው። ዘይቱ ቶሎ አያልቅም፣ ጤፉ ቶሎ አያልቅም። ደስታ አለ ቤት ውስጥ። መሳደብ ቀላል ነው። እንደውም የሆነ ነገራቸውን ፈልገሽ መስበርም ቀላል ነው። እነሱም ግን ታዳምጫቸውና እነሱ ይሄንን አሉ፣ እኔማ እግዚአብሔር እንፈራለሁ፣ ስለዚህ ምንም አይደለም፣ ጀስት ይቅር ብለሽ ታልፊያለሽ። በጣም በጣም ወሳኝ ነገር ነው በረከት። በቀላሉ በረከትን በምን ታየዋለሽ? ብሌሲንግ ያለበት ቤትና በረከት የሌለበት ቤት ስትገቢ ታውቂዋለሽ። እኔ አሁን አውቃለሁ። በረከት ወይም ብሌሲንግ ወይም ባራክ ነው የሚባለው፣ ወይም በረካ ደግሞ ለእስልምና ፈጣሪ ደስ ሲለው ሰውን መጎብኘት ሲፈልግ በሰው ላይ አምጥቶ የሚያስቀምጠው ሚስጥር ነው። ኢትስ ኤ ሚስትሪ። ለማስረዳት ሁሉ ያስቸግራል፣ ምክንያቱም ሚስጥር ነው። ስንገባ እናየዋለን። እና ደስ ባለው ሰው ላይ ህይወቱን ሊለውጥለት በወደደው ሰው ላይ ያንን በረካ ወይም ባራክ ነው የሚባለው በሂብሩ ወደ ብሌሲንግ አምጥቶ በዛ ሰው ህይወት ላይ ያስቀምጠዋል። ከዛ የዛ ሰው ህይወት በኋላ እናያለን፣ ህይወቱ ሙሉ በሙሉ ይለወጣል፣ ነገሩ ይለወጣል። በጣም አስደናቂ ነገር ነው እና ከአምላክ የሚሰጥ የሰውን ህይወት የሚለውጥ ሚስጥር የሆነ አስገራሚ ስጦታ ነው በረከት። አንድ ሰውን አነሳና በዛ ሰው ላይ እናያለን። የሚያሳዝነኝ ሰው አለ፣ በጣም የሚያሳዝነኝ፣ ታሪኩን ሳነብ ልቤን የሚነካው ሰው አለ። ያ መሰለሽ ያቤጽ የሚባለው ሰው ነው። ያቤጽ በጣም ልቤን ይነካዋል። ለመሰለሽ ያቤጽ የሚያሳዝነኝ ችግሩ የሚጀምረው ከመወለዱ ሲወለድ ነው። አሁን ልጆች ሲወለዱ በረከት ይዘው ይመጣሉ። ታይ እንደሆነ ከዲት እኮ ስትወለድ ነው አባቷ የተሾመው፣ እሷ እግሯ እርጥብ ነው፣ ገደኛ ነች፣ ገድ አላት እና ገደኛ ነች እሷ ስትወለድ ነው እኮ አባቷ የተሾመው ይባላል። እከሌ ገደኛ ነው፣ እሱ ከተወለደ በኋላ ነው እኮ ሀብታም የሆኑት ይባላል። ገደኛ ይባላሉ ገና ከመወለዳቸው። ስለዚህ ስም ሁሉ ሲሰጣቸው በረከት፣ እድል ምናምን ይሰጣቸዋል። በቃ እንዲህ ያመጡትን ነገር ተከትሎ ነው የሚሰጣቸው ስም። ያቤጽ ሲወለድ የእናቱ ምጥ ከባድ ነበር። እናቱ በጣም ነው የተሰቃየችው፣ መከራዋን ነው ያየችው። ያቤጽ ሲወለድ ያቤጽ ሊወለድ ሲል ሌበሩ ላይ ምጧ በጣም ከባድ ነበር። በጣም ተጨንቃለች። ከዛ እሷም አልሞተች፣ ልጁም ተወለደ። ልጁን ማን አለችው? ያቤጽ አለችው። ያቤጽ ማለት ነው ስቃይ ማለት ነው፣ ፔን ማለት ነው። ልክ ባለፈችበት ነገር ነው ስሙን ያወጣችለት። ፔን ማለት ነው፣ ስቃይ ማለት ነው ያቤጽ። ከዛ ሲጠራ ያቤጽ እንትኑን ገዝተና ሲባል ምንድን ነው? ፔን፣ ህመም፣ ስቃይ እየተባለ ነው ያደገው። ልጁ በህይወት ዘመኑ ሁሉ የማይሳካለት ልጅ ሆነ። ምንም አይሆንለትም። አንዳንድ ሰዎች አሉ አይደለም እንደዚህ እኔ ድለቢስ ነኝ የሚሉ ከሚያዩን ሰዎች መካከል እኔ ድለቢስ ነኝ፣ እኔ አይሆንልኝም፣ እኔ አይሳካልኝ የሚሉ ሰዎች አሉ። ያቤጽ እንደዛ ነበር። ምንም የማይሳካለት ሰው፣ ምንም የማይሆንለት ሰው፣ የሚጀምረው የማያልቅለት ሰው፣ የሚገነባው የሚፈርስበት ሰው፣ አንድም ነገር የማይሳካለት ሰው ሆኖ ነው ያደገው። እንደ ስሙ ህይወቱ ስቃይ ነበር። አንድ ቀን በጣም ወስኖ ይመስለኛል፣ እኔ በጣም ወስኖ አስቦበት አቅዶ በፈጣሪ ፊት ቆመ፣ በእግዚአብሔር ፊት ቆመ፣ በአላህ ፊት ለሙስሊሞች እና ቆመና አቤቱ መባረክን ባርከኝ፣ ሀገሬንም አስፋው፣ እጅህ በእኔ ላይ ትሁን፣ እንዳያሳዝነኝም ከክፉ ጠብቀኛለሁ።
the prayer of Jabez ይባላል። የያቤጽ ጸሎት ይባላል። በጣም ጠንካራ ጸሎት፣ ዙፋኑ ጋር የደረሰ ጸሎት፣ መልስ ያመጣ ጸሎት ነው። አቤቱ መባረክን ባርከኝ። Oh that you should bless me indeed ነው የሚለው እንግሊዝኛ። Oh that you would bless me indeed። አቤቱ መባረክን ባርከኝ፣ ሀገሬን አስፋው፣ እጅ በእኔ ላይ ትሁን፣ እንዳያሳዝነኝ ከክፉ ጠብቀኝ ብሎ ጸለየ ይላል። ከዛ ቀጥሎ ምን ይላል መሰለሽ? እግዚአብሔርም የለመነውን ሰጠው ይላል። እግዚአብሔር የለመነውን ሰጠው። አንዳንድ ፎርማል ጸሎቶች አሉ ምንጸልያቸው፣ በስርዓት ምንጸልያቸው፣ በቃሉ በስነ ስርዓት ምንጸልያቸው አሉ። አንዳንድ ቀን ግን ምንጸልያቸው በጣም ጠንካራ የሆኑ ከልብ የወጡ ዙፋኑ ጋር የሚደርሱ ለውጥ የሚያመጡ ጸሎቶች አሉ። በቃ ዴስፕሬት ሆነሽ ወይ ተስፋ ቆርጠሽ ወይ ጭንቀት ውስጥ ሆነሽ ወይም ደግሞ በቃኝ ብለሽ የምትጸልያቸው ጸሎቶች አሉ። ጠንካራ ናቸው፣ ዙፋኑን የሚደርሱ ናቸው። ያቤጽ የጸለየው እንደዛ ነው። መባረክን ባርከኝ። የጠየቀው በረከት ነው። የጠየቀው ፈረሶች ስጠኝ አይደለም፣ ቤቶች ስጠኝ አይደለም፣ ገንዘብ ስጠኝ አይደለም፣ እህል ስጠኝ አይደለም፣ ባርከኝ ነው ያለው። ለምን? ብሌሲንግ ትርጉም አለው ማለት ነው፣ ኃይል አለው፣ ሚስጥር ነው። እኔ እናቶች ጋር የሆነ ነገር ትንሽ ነገር አድርገሽላቸው ከዛ ሲባርኩሽ ልጄ እግዚአብሔር ይባርክ፣ እድሜን ያርዝም፣ ልጆቼን ይባርክልህ ምናምን ሲሉኝ እስኪ ጨርሱ ቆሜ ነው የምሰማው። አሜን እያልኩ እግዚአብሔር ይባርክ፣ አሜን፣ ልጆችን ይባርክልህ፣ አሜን የሚሏትን ነገር በሙሉ ከአንደበታቸው የምትወጣዋል የበረከት ቃል እቀበላታለሁ። ቀላል ነገር እንዳይመስልሽ፣ በጣም በጣም ወሳኝ ነገር ነው በረከት። በቀላሉ በረከትን በምን ታየዋለሽ? ብሌሲንግ ያለበት ቤትና በረከት የሌለበት ቤት ስትገቢ ታውቂዋለሽ። እኔ አሁን አውቃለሁ። የተባረከ ቤት በተሸረፈ ሲኒ ሻይ አቅርበውልሽ እንዲህ ዳቦ ቆራርሰው ምናምን እንትን ብለው ውጪ አይልሽም። ከዛ ቤት መቆየት ትፈልጊያለሽ። እንደው አፍረሽ ነው መጨረሻ ላይ የምትወጪው። በሉ ልሂድ፣ ይሄ ቤት አያስወጣም ብዬ አውቃለሁ። ይሄ ቤት አያስወጣም በሉ ልሂድ ብዬ ተነስቼ ወጥቼ አውቃለሁ። አንዳንድ ቤት ደግሞ ስትወጪ ሁሉ ነገር ሞልቶ ግን ተቀመጫ አይልሽ፣ ውጪ ነው የሚልሽ። እና የብሌሲንግን ፓወር ታይዋለሽ። በረከትን በሰዎች ላይ ታይዋለሽ። ሰዎች እንደሚሉት ከእግር እስከ ራሷ የ300,000 ብር ፈሶባት ምንም ኢምፕሬስ ላታደርግሽ ትችላለች። ምንም ዝም ብላ ደግሞ ፀጉሯን ወደኋላ አበጥራ በምናምን ፊቷን ታጥባ ወጥታ ደግሞ በጣም ኢምፕሬስ ልታደርግሽ ትችላለች። እና በረከት በሰዎች ህይወት ላይ ያስታውቃል። የተባረከ ሰው ያስታውቃል። የተባረከ ቤት ያስታውቃል። ለውጥን ያመጣል። በረከት ማለት ገንዘብ ማለት አይደለም። ሰው በጣም ብዙ ገንዘብ ኖሮት ያልተባረከ ሊሆን ይችላል። ገንዘቡን በተለያየ መንገድ ሊያመጣው ይችላል። ሰርቶ የሚያምጣው፣ አታሎ የሚያምጣው፣ በየትኛውም መንገድ ያምጣው ሰው ገንዘብ ሊኖረው ይችላል። ገንዘብ አለው ማለት ግን ተባርኳል ማለት አይደለም። በፍጹም ሚሊዮነር ሆኗል ማለት ተባርኳል ማለት አይደለም። ዝነኛ ሆኗል ማለት ተባርኳል ማለት አይደለም። በረከት ማለት ዝነኛ መሆን፣ በቃ ፖፑላር መሆን አይደለም። በረከት ዝናን ሊያመጣ ይችላል። በረከት ማለት ሚሊዮነር ወይም ቢሊዮነር መሆን ማለት አይደለም። በረከት ሊያመጣ ይችላል። ያንን ግን ቢሊዮነር ሆነው ፈጽሞ በረከት በህይወታቸው የሌለ ሰዎች አሉ። እና በረከት ገንዘብ ማለት አይደለም። በረከት ለዚህ ነው ሚስጥር ነው የሚባለው። ለዚህ ነው ሚስትሪ ነው፣ ከአምላክ የሚሰጥ ነው። ሽሮ ይጣፍጣል አንቺ ቤት ስበላው፣ አንቺ ቤት ስበላው እዛኛው ጋር ከበላሁት ጮማ አንቺ ቤት የምበላው ሽሮ ግን የተለየ ነው። ዘይቱ ቶሎ አያልቅም፣ ጤፉ ቶሎ አያልቅም። ደስታ አለ ቤት ውስጥ፣ ሰላም አለ ቤት ውስጥ። እና በረከት ኢትስ ዲፍረንት። በረከት ንጹህ ነው። በረከት ንጹህ ነው። በቃ በፊትሽ የሚቀርበው ነገር ሁሉ ንጹህ ነው። በፊትሽ የሚቀርበው ገበታ ንጹህ ነው።
በልተሽ ይስማማሻል፣ ደስ ይልሻል። ምክንያቱም እዚህ ውስጥ አመጽ የለበትም፣ እዚህ ውስጥ የሰው እንባ የለበትም። ሀብትሽ ውስጥ ያለሽ ነገር ውስጥ ግፍ የለበትም። ግን ግፍ ያለበት ገበታ ሊሆን እኮ ይችላል። ግፍ ያለበት ሀብት ሊሆን ይችላል። የሰው እንባ ያለበት ሀብት ሊሆን ይችላል። ሀብትን እየተቃወምን አይደለም፣ ብልጽግናን እየተቃወምን አይደለም። የተባረኩ ሰዎች እግዚአብሔር ሀብታም ያደረጋቸው ሰዎች እንኳን ሆኖ ያስፈልጋሉ። ያበለጸጋቸው ሰዎች እንኳን ሆኖ ያስፈልጋል። ግን ሁሉም ሀብት ግን ንጹህ ነው ማለት አይደለም። ወይም ደግሞ ብዙ የተትረፈረፈ ነገር ስለሌለሽ በታክሲ ስለሄድሽ ከዛ ቤትሽ ትንሽዬ ስለሆነች ምናምን እንደዚህ የምታሳዩ ላይሽ ላይ የምታሳዩ አልማዝ ወርቅ ምናምን ስለሌለሽ አልተባረክሽም ማለት ግን አይደለም። በረከት በዛ አይደለም የሚወሰነው። በበረከት በዛ አይደለም የሚታየው። በረከት ከሰላም ጋር ነው፣ ከደስታ ጋር ነው፣ ሚስጥር ነው። እንቅልፍሽ የጣፈጠ ነው። ስትተኚ ትራስሽ ይመችሻል። ከሱ እንቅልፍ ላይ ሁሉ እኮ ይታያል እኮ በረከት። በኋላ እናየዋለን። ግን ስትተኚ ራሱ እንቅልፌ ሰላም ነው ወይ፣ በሰላም እተኛለሁ ወይ ብለሽ እኮ ታያለሽ። እንዴት እንባረክ? በረከትን የሚያመጡ ነገሮች አሉ። ራሱ ፈጣሪ ያስቀመጣቸው ነገሮች አሉ። አንደኛ በጣም ኢምፖርታንት ነው የምለው እኔ ለሰው ልጅ ፈርሃ እግዚአብሔር ነው። በረከትን የሚያመጣው ፈርሃ እግዚአብሔር ለአንቺ ብቻ አይደለም፣ ለልጆችሽ፣ ለልጅ ልጆችሽ፣ ለዘርሽ በረከት የሚያመጣ ነገር ፈርሃ እግዚአብሔር ነው። እኔ አንድ ክርስትና አባት ነበሩኝ ናዝሬት አዳማ እና ክረምት ይሄድ ነበር ከልጆቻቸው ጋር። ያው ክርስትና አባት ሲባል ክርስትና ልጅ ስለሆንኩኝ እንደ ፋሚሊ ነው የምታየው። እና እዛ ሲሄድ አባታቸው በጣም እግዚአብሔር የሚፈሩ ሰው ናቸው። በጣም ልክ 11 ሰዓት ሲሆን የሚጸልዩበት እንትን አለቻቸው። ፊታውራሪ ገሰሰ ዘለለ ይባላሉ። እና የሚጸልዩባት ቦታ አለች፣ ከፍታ ቦታ። እዛች ገብተው ይጸልያሉ። በጣም ጠንቃቃ ናቸው። በጣም ፈጣሪን ይፈራሉ፣ እግዚአብሔርን ይፈራሉ። የሚያደርጉት ነገር ሁሉ በጥንቃቄ ነው። በ80 አይ ቲንክ ኖ ከዛም አልፈዋል። እድሜያቸው ትልቅ ሆነው እሳቸው ሄዱ። አሁን ልጆቻቸው አሉ። የሰውየውን በረከት እኔ ልጆቻቸው ላይ ያየዋለሁ። እያንዳንዳቸው ልጆቻቸው ብለስድ ናቸው። ለምን? ሰውየው በግፍ አላሳለፉም። ሰውየው እንባ አልነበረባቸውም። ፈጣሪም ፈርተው ነው የኖሩት። ስለዚህ መጀመሪያ የማነሳው በረከትን የሚጠራ ነገር ፈርሃ እግዚአብሔር ነው። ሪቨረንስ የሚባለው ነገር ነው። ፈርሃ እግዚአብሔር ማለት አንድ ነገር ባደርግ ያጋጨኛል፣ ይገለኛል ብሎ መፍራት አይደለም። ተሪፋይድ መሆን አይደለም። ግን ስናገር እየሰማኝ ነው፣ የማደርገውን ነገር እያየኝ ነው። ልክ ዮሴፍ እንዳደረገው የሰው ሚስት ስትጠመጠምበት ያየኛል ነው ያለት። ስለ ባሏ ነገራት፣ ያልሰጠኝ ነገር የለም፣ እኔ ደግሞ በሱ ፊት በእግዚአብሔር ፊት ይሄን አላደርግም ነው ያለው። እና ይሰማኛል፣ ስለዚህ ይሄን አልናገርም። ያየኛል እሱ፣ ስለዚህ ይሄን አላደርግም። የቤት ሰራተኛዋን አትበድያት፣ ያይሻል። ቤት ውስጥ ጓዳሽን ያለ እሱ። ከስር ያለውን ሰራተኛ አታስጨንቀው፣ ያይሃል፣ የሚፈርድለት አለው። እና ፈርሃ እግዚአብሔር ማለት እሱን እያሰብሽ ከመናገር መቆጠብ፣ እሱን እያሰብሽ ግፍ ከማድረግ መቆጠብ፣ እሱን እያሰብሽ ክፉ ነገር ማድረግ ስትችይ አለማድረግ ነው ፈርሃ እግዚአብሔር ማለት። ሪቨረንስ ማለት እሱን ሪስፔክት ማድረግ፣ በሱ ፊት እንደምትኖር ያሰበሽ እሱን ማክበር፣ ከፍተኛ ዲፕ የሆነ ሪስፔክት ማለት ነው። እና ደግሞ ይጠብቅሻል። አንዳንድ ጊዜ ሰዎች ተነስተውብሽ ሲሳደቡ ምን ሲሉ መልስ መስጠት በጣም ቀላል ነው። መሳደብ ቀላል ነው። እንደውም የሆነ ነገራቸውን ፈልገሽ መስበርም ቀላል ነው። እነሱ ግን ታዳምጫቸውና እነሱ ይሄንን አሉ፣ እኔማ እግዚአብሔር እንፈራለሁ፣
ስለዚህ ምንም አይደለም፣ ጅስት ይቅር ብለሽ ታልፊያለሽ። ስምሽን እንደ ሽቶ ያደርገዋል፣ ተወዳጅ ያደርገዋል። ስምሽ የተወደደ ነው፣ ሰላምሽ የተጠበቀ ነው፣ እረፍትሽ ሙሉ ነው፣ የሚጎልብሽ ነገር የለም፣ የምታጭው ነገር የለም። ይሄንን ሁሉ የሰጠው ለማን ነው? ለሚፈሩት ነው።